ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ጅጃጅ በከድራዋት ነው መሰራው። እስከ መጨረሻው ተከታተሉኝ። ሁሉንም ነገር ጃህዝ አድርጌ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ቪዲዮውን ተከታተሉ እስከ መጨረሻ ማለት ነው። እንግዲህ ሁሉንም ጃህዝ ነው። እዚህ ጋር ዶሮዬን ቆራርጬ አጥቤ በሎሚና በከል ሁሉም ጨራርሽ ጃህዝ ነው ማለት ነው። እንግዲህ ይሄን ይመስላል። እዚህ ጋር ደግሞ ካሮትና ድንች ቆራርጫለሁኝ። እንግዲህ እናንተ እንደ ፍላጎታችሁ ነው። እዚህ ጋር ደግሞ ነጭ ሽንኩርት አዘጋጅቻለሁ ማለት ነው። ፈቅፍቄ ነው የምጠቀመው፣ ብዙ ጊዜ ታወኛላችሁ። እዚህ ጋር ደግሞ ቀይ ሽንኩርት በደቃቁ አድርጋለሁ፣ ቶማት ማጁን፣ እንዲሁም ደግሞ ቶማት ፈቅፍቄው ነው ማለት ነው። እዚህ ጋር የሚያስፈልጉኝን ቅመሞች አዘጋጅቻለሁ ማለት ነው። ምክንያቱም እኔ እንደዚህ ጃዝ ያደረኩት እንዲያስቸግረኝ ነው። ዘይት እንግዲህ የወይራ ዘይት ነው የምጠቀመው ብዙ ጊዜ ካያችሁ ማለት ነው። አሁን ቀጥታ ወደ መስራቱ እንሄዳለን ማለት ነው። እዚህ ጋር ዲስቴን ጥጃለሁ፣ ሞቋል ድስቱ ማለት ነው። እሳቱን ወይም ጋዙን ቀንሸው ነው። መጀመሪያ ላይ ነው ሽንኩርት ጨምሬ ተወሰነ ደቂቃዎች እተዋለሁ ብቻው፣ ምክንያቱም የሽንኩርቱ ውሃ መጠጥ እስከሚል ድረስ። በነገራችን ላይ ብዙ ሰው እንግዲህ እንደ ሁላችንም እንደ ቤቱ ይለያያል አሰራር። ዘይት መጀመሪያ ይጨምራል። እንግዲህ እንደ ሁላችሁም እንደ ቤታችሁ ነው አሰራራችሁ ማለት ነው። እኔ ግን በዚህ መልኩ ነው የምጠቀመው። እንደዚህ ከድና አድርጌ ይኸው ተመልሻለሁኝ። ውሃው መጧል ማለት ነው። የሽንኩርት ውሃ በነገራችን ላይ እንትን ይላል። እኔ ያላቅም ደስ አይለኝም። እኔ ለዛ ነው ማለት ነው፣ ለምዶብኛል አስለን ማለት ነው። አሁን ቀጥታ ዘይቴን ጨመርኩ። እንግዲህ የሚፈልጉትን ያህል እናንተ መጨመር ትችላላችሁ። እኔ እንግዲህ ይበቃኛል ያልኩትን ዘይት ነው የጨመርኩት። እንዲህ አድርጌ ሽንኩርቴና ዘይቴን ቀልቀል ደብለቅለቅ አድርገዋለሁኝ። በነገራችን ላይ ወጥ ስንሰራም ሆነ ማንኛውም ነገር ምግብ ስናመስል መጀመሪያ ላይ በደንብ ተጠበስ ነው በጣም ነው የሚጣፍጠው። በነገራችን ላይ ማለት ነው። አንዳንድ ሰው ወጥ ማይጣፍጥለት አለ፣ ምግብ ማይጣፍጥለት ይባላል። እኛ አሰራራችን ነው ማለት ነው። ብንቸኩልም በደንብ እንትን ማለት አለብን ማለት ነው። እንግዲህ እንደዚህ አድርጌዋለሁ። ቀጥታ ነጭ ሽንኩርትን ጨምርኩ። እንደምታዩት ነው። ነጭ ሽንኩርት ብዙ ነው የተጠቀምኩት። ያው ዶሮም ስለሆነ ነጭ ሽንኩርት ጥሩ ነው ማለት ነው። ለዛ ነው ማለት ነው። እንደዚህ አድርጌ አቀላቅለዋለሁ ነጭ ሽንኩርቴንና ሽንኩርቴን ማለት ነው። እንደዚህ በደንብ ካቀላቀልኩ በኋላ እንደምታዩት ነው። ይሄው ከድና አድርጌው እመልሳለሁ ማለት ነው። ምክንያቱም የተወሰነ እንትን እንድልልኝ ነው ነጭ ሽንኩርቱ። ከሽንኩርቱ ጋር ያለው ጣዕም ደስ ይላል ማለት ነው። እንግዲህ ተመልሻለሁ ውዶችዬ ማለት ነው። እንደምታዩት ይኸው በስሏል። አሁን ደግሞ ቀጣውን አብረን እናያለን። እንደዚህ ካቀላቀልኩት በኋላ አሁን የምጨምረው ቀጥታ ቅመሞችን ነው ማለት ነው። እንግዲህ ቅመም እኔ ብዙ አላበዛም። ስታዩት ብዙ ይመስላችኋል። ትናንሽ ነው የምጨምረው። በጣም በትንሿ ነው እንትን የምለው፣ ብዙ አልጠቀምም። ያው ከሁሉም ይሁን እንጂ ትንሽ ነው የማደርገው። እንደዚህ አድርጌ አቀላቅለዋለሁኝ። በደንብ ካቀላቀልኩ በኋላ ደግሞ እዚህ ጋር የምጨምረው እንግዲህ ዶሮ የሆነ ማለት ነው። ዶሮን እጨምረዋለሁ ማለት ነው። እንግዲህ ዶሮን ከጨመርኩ በኋላ በደንብ እንትን ማለት አለብኝ ማለት ነው። በደንብ አማስዬ ከደን እያደረግኩኝ በደንብ ማማሰል አለብኝ። ምክንያቱም ዶሮም ሆነ ስጋም ሆነ ስንሰራ እዚች አካባቢ ላይ ነው በደንብ ማቁላላት ያለብን ማለት ነው፣ እንዲጣፍጥልን። እንደዚህ አድርጌ ካቀላቀልኩት በኋላ እንግዲህ እንደምታዩት ነው። ግማሽ ዶሮ ነው በነገራችን ላይ የተጠቀምኩት ለሁለት ሰው ስለሆነ ለዛ ነው። እንግዲህ እናንተ አንድም ሁለትም እንደ ስጋው ብዛት ወይም እንደ ዶሮ ብዛት መጨመር መቀነስ ትችላላችሁ። እንዲህ አድርጌ ከደን አድርጌው እመለሳለሁኝ። እንግዲህ እንደምታዩት ነው። በመሀል ግን አማስየዋለሁ ስላልተመቸኝ ነው ስልኩን እንትን ለማለት ማለት ነው። እና እንደዚህ አድርጌ ይኸው ደርሷል። በደንብ ነው የተቆላለው፣ በደንብ ተጠብሷል። ማሻአላ በጣም ነው ደስ የሚለው። አሁን ቶማቴን ጨምራለሁ፣ የፈቀፈቅኩት ማለት ነው። ቲማቲሜን እንደዚህ አድርጌ እሱንም ካቀላቀልኩት በኋላ ትንሽ ነው በነገራችን ላይ አንድ ቲማቲም ነው፣ ትልቅ ስለሆነ ነው ብዙ እንዳይመስላችሁ ማለት ነው። ግማሽ ዶሮ ነው ብያችኋለሁ። እኔ ብዙም አያስፈልግም፣ ግን እኔ ጨምሬያለሁ። አንድ ትልቅ ነው። እንደዚህ አድርጌ ከደና አድርጌው ለተወሰነ ደቂቃ አመጣለሁኝ። እንግዲህ እንደምታዩት ነው። ደስ ይላል አይደል? ማሻአላህ ብያለሁኝ ማለት ነው። ያው እንደዚህ አድርጌ እንትን ካልኩ በኋላ አሁን እንግዲህ እንደምታዩት ነው። እዚህ ጋር ደርሷል። ዶሮ ደግሞ በነገራችን ላይ በፊት እንትን ስላልኩት ይሄው የበሰለ ነው። እንትን ሚል አይደለም። አሁን ቀጥታ ምንድን እጨምራለሁ? ካሮቴን እጨምራለሁ ማለት ነው። እንግዲህ ካሮቱን እንደምታዩት ነው። በትላልቁ ነው የቆረጥኩት። ይበስላል በነገራችን ላይ እንትን ሚል አይደለም። እንግዲህ እንደምታዩት አስቀድሜ የምጨምርኩት
እንደዚህ አድርጌ አቀላቅዬ ማለት ነው ለተወሰነ ደቂቃ ከድና አድርጌው መለሳለሁ ማለት ነው ውዶችዬ። እንግዲህ ላይክ እያደረጋችሁ ግን አበረታቱኝ። እውነት ለማውራት ተው ላይክ አድርጉኝ፣ አበረታቱኝ። እናንተ ስታበረታቱኝ እኔም ተስፋም ይኖረኛል፣ ለመስራትም ጉጉት ይኖረኛል ማለት ነው። እንግዲህ እንደምታዩት ነው። አሁን ደግሞ ቶማት ማጁን ጨምሬያለሁ ማለት ነው። በነገራችን ላይ ሰልሰል ማለት ነው። እንግዲህ አንዳንዱ ቤት በጣም ቀይ ሲሆን ለሚወዱት፣ እኔ ቤት ደግሞ ቀይ በጣም አይወዱም። መካከለኛ ነጭም ሳይሆን ቀይም ሳይሆን እንግዲህ እንደምታዩት ነው። ይኸው አቀላቅየው ተመልሻለሁ። ማሻላ በጣም ነው የሚያምረው። እንግዲህ እንደምታዩት ነው፣ ደስ ይላል። ከደና አድርገው አሁን መመለሳለሁኝ። ይኸው እንግዲህ እዚህ ደርሷል። ካሮቴን ብዙ እንትን አይልም። እንግዲህ እየበሰለ ነው ከዶሮ ጋር አብሮ ማለት ነው። ዶሮ እንግዲህ ጊዜ አይፈጅም። በተለይ አረብ ሀገር ያለ ዶሮ በጣም ነው ቶሎ የሚመስለው ማለት ነው። እንግዲህ አሁን ቀጥታ ድንችን ጨምራለሁኝ። የምታዩት ድንችን ጨመርኩኝ ማለት ነው። እንደዚህ አድርጌ አቀላቅለዋለሁ። እኔ ድንቹንም ካሮቱንም ትላልቅ ነው ያደረኩት ማለት ነው። ትናንሽ ማድረግ ትችላላችሁ፣ እንደ ምርጫችሁ ነው ማለት ነው። እንደዚህ አድርጌ በደንብ ካቀላቀልኩት በኋላ ለተወሰነ ደቂቃ ከደና አድርጌው መልሳለሁ ማለት ነው ውዶች። እንግዲህ እንደምታዩት ነው በጣም በስሏል ማለት ነው። ብዙ ጊዜ በነገራችን ላይ እንትን አይልም ማለት ነው። ጊዜ የሚፈጅብን ነገር አይደለም። እኔ ደግሞ ውሃ በደንብ የምጠቀሙ ሞቅ ውሃ ነገር፣ ምክንያቱም እንዲቀዘቅዝብኝ አልፈልግም። ይሄ ውሃ አሞቄ ጨመርኩኝ። እንደዚህ አድርጌ ከጨመርኩ በኋላ ማለት ነው ሁሉንም እንትን ይልልኛ ብዬ ተስፋ አደርጋለሁ። እንግዲህ እንደምታዩት ነው እዚህ ጋር ደርሷ ማለት ነው። አሁን እንግዲህ እንደዚህ ካረኩ በኋላ ውሃ የሚበቃችሁን ያህል ጨምሩ። እንግዲህ እኔ የሚበቃኛል ብዬ ተስፋ አደርጋለሁ። ካነሰ የሚጨምረው ማለት ነው። እንግዲህ ውዶችዬ እዚህ ጋር ደርሷል። በጣም ነው የሚያምረው። እንግዲህ እንደምታዩት ነው ደርሷል ማለት ነው አይደል? አዎ በጣም ያምራል። ውሃው ደግሞ ብዙ ነበር መጀመሪያ ላይ ስታዩት። አሁን እንግዲህ እዚህ ጋር ደርሷል ማለት ነው። ቀንሷ ሲበስል ውሃው ይቀንሳ ማለት ነው። እንዲሁም ይሄው ትንሽ ጨመራ አደረኩኝ ውሃ ማለት ነው። ምክንያቱም ትንሽ እንትን እንዳይልብኝ ስለፈለኩ ነው። እዚህ ጋር ግን ቃሪያና እንትን ጨምሬያለሁኝ። ሌሞን አሶድ የሚባለው እዚህ ጋር ደግሞ አረንጓዴ ቃሪያና ቀዩን ቃሪያ ጨምሬያለሁ ማለት ነው። እንግዲህ እንደዚህ አድርጌ አሁንም ገና ትንሽ ቀረው ማለት ነው። እንደዚህ በደንብ ማቀላቀል አለብኝ ማለት ነው። ለተወሰነ ደቂቃ አሁንም ከደና አድርጌው እመለሳለሁ ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እዚህ ጋር ደግሞ ቤድንጃን ማለት ነው ውዶች። ቤድንጃኑን አላሳየኋችሁም፣ ከላይ ነው የጨመርኩት። ያኔ ቤድንጃኑ ብዙ እንትን ስለማይል እና ደግሞ በኋላ ላይ ነው ቆራርጬ የጨመርኩት ማለት ነው። በጣም ነው የሚያምረው እንትን ለማውራት ማለት ነው። በከድሯ ሲሰራ እንደዚህ ስጋን በሉት ዶሮ በጣም ነው የሚጣፍጠው። ጣዕሙም ሽታው ማሻአላህ ነው የሚባለው። እንደዛ ነው ማለት ነው። እንግዲህ እዚህ ጋር ደርሷል። በጣም ነው የሚያምረው። ማሻአላህ ተባረከለ። እንግዲህ ዛሬ በዚህ መልኩ ነው። ውሃ እንግዲህ አነሰ ብዬ ጨመርኩኝ። እንደምታዩት ነው። ትንሽ ውሃ ጨምሬ ያለሁኝ፣ ምክንያቱም ትንሽ በድንጃው እንትን ማለት አለበት፣ መብሰል አለበት ማለት ነው። ይሄ እንግዲህ እዚህ ጋር ደርሷል ማለት ነው። ድንቹ በነገራችን ላይ በስሏል። ትንሽ እንደው ለበድንጃኑና ውሃው ማነስ ስላለብኝ ነው የጨመርኩት ማለት ነው። እንግዲህ እዚህ ጋር ደርሷል። በጣም ያምራል። ማሻአላህ። ቀይ አይደለም ወጡ፣ ነጭም አይደለም፣ መካከለኛ ከረን ያለው ነው። እንግዲህ አንዳንዱ ቤት በጣም ቀይ ነው የሚወዱት፣ አንዳንዱ ቤት ደግሞ መካከለኛ ነው የሚወዱት ማለት ነው። እንግዲህ እያያችሁ ነው። በጣም ነው የሚያምረው። ደስ ይላል። በጣም ያምራል። እዚህ ጋር ደግሞ ትንሽዬ ከስፈራ ቆራርጬ ጨመርኩበት ከላይ። ደስ ይላል እሱ ራሱ ሽታው ማለት ነው። እንግዲህ በዚህ መልኩ ወጣችንን አጠናቀናል እላችኋለሁኝ። በጣም ያምራል። በጣም ደስ ይላል። እውነት ለማውራት እኔ ከድራ ነገር በጣም ነው የምወደው፣ ከሰላጣ ጀምሪ ማለት ነው። የምጠላው ነገር የለኝም። እና እንግዲህ ይህን ይመስላል ውዶች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አብራችሁ ስለቆያችሁ አመሰግናለሁ። ለዛሬው በዚሁ ጨርሻለሁ።